ወደ ደቡብ ኢትዮጵያ ሄድ ብለን አንድ ታሪክና ደማቅ አስገራሚ እንዲሁም ደስ የሚል ባህል ስላላቸውና በጣም የተማረና የሰለጠነ ማህበረሰብ እንዲሁም በስራ አንደበታቸው በጣም የሚመሰገኑበት በዓለምም ጭምር በጣም የሚታወቁበትና በተለይም ደግሞ ለመስቀል በዓል ሲሰባሰቡና ልዩ በሆነ የጭፈራ ባህላቸው የሚታወቁት የጉራጌ ማህበረሰብን አብረን ባህላቸውን እንዲሁም ድምቀታቸውን የምንከታተል ይሆናል። አብራችሁን ቆዩ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ከወደዳችሁት ላይክ እንዲሁም ደግሞ ሼርና ኮሜንት መጻፍ አይረሳ እንላለን። ወደ ቪዲዮ ጉራጌ የኢትዮጵያ ብሔር ነው። ቋንቋቸው ጉራጌኛ ከሴማዊ የቋንቋ ቤተሰብ የሚመደብ ሲሆን ብዛት ያላቸው የጉራጌ ብሔሮችም አሉ። እነሱም መስቃን፣ ሶዶ፣ ኮኪር፣ ገዳቦኖ፣ ወለኔ፣ ሰባት ቤት ዶቢ እና ሌሎችም ይኖራሉ። አማርኛ ግን የሁሉም መግባቢያቸው ነው። አንዳንድ ታሪክ አዋቂዎች ጉራጌ ከአካለ ጉዛይ ኤርትራ ጉራ ከሚባል ቦታ ለመሬት ፍለጋ ወደ መሃል ኢትዮጵያ የፈለሰ ሕዝብ እንደሆነ ይናገራሉ። ብዙ የእስራኤል ወይንም የአይሁድ ዘሮች ከጉራጌ ሕዝብ ጋር ተቀላቅለዋል። ጉራጌ የሚለው ስያሜም ከዛው የመጣ እንደሆነም ይናገራል። ሌላው መላምት ከየጉራጌ ስያሜ አመጣጥ ጉራጌ ማለት ከዘቢዳር ተራራ ወደ ያሉ ህዝቦች የተሰጠ ስያሜ ሲሆን በወለኛ እና ስልጠኛ ጉራ ማለት ኮረብታ ወይም ተራራ ሲሆን ጌ ማለት ደግሞ ሀገር ወይም ምድር ማለት ነው። ጉራጌ ማለት ታዲያ ከተራራው ማዶ ያሉ ህዝቦች ማለት ነው ይላሉ። በተለይ ወለኛ ቋንቋ ተናጋሪው ለጉራጌ ስያሜ መነሻ ነው ተብሎም ይታመናል። ጉራጌኛ የግዕዝ ፊደልን በክርስትና እምነት ተከታዮች በተለይም በታሪካዊ ገዳማትና ቤተክርስቲያን ሲጠቀም ሙስሊሙ ጉራጌ ክፍልና ወለኔ ጨምሮ የአረብኛውን ፊደል ዘመናዊ ትምህርት እስከተጀመረ ድረስ ተጠቀሙበትም ነበር። የጉራጌ ታሪክና እንዲሁም ድምቀት በዚህ የሚያልቅ አይደለምና ከጉራጌ ታዋቂ ሰዎችን እንጥቀስ። ፊታውራሪ ሀብተ ጊዮርጊስ ደነግዴ የኢትዮጵያ ጦር ሚኒስትር የነበሩ፣ ዶክተር ፕሮፌሰር ብርሃኑ ነጋ ቦንገር፣ አርቲስት መሐመድ ማህሙድ፣ ደጃዝማች በቀለ ወያ፣ አትሌት አሰፋ መዝገብ ዮቲኮ፣ አለም ፀሐይ ወዳጄ፣ ቴዲ አፍሮ፣ ካሳው ግርማሞ፣ ዓለም አቀፍ ሞዴል ሊያ ከበደ፣ እግር ኳስ ኮከቡ ጌታነህ ከበደ፣ ጀማል ጣሰው፣ አብርሃም ወልዴ ጉሳኤ ተስፋዬ፣ አብነት አጎናፍር፣ አበባ ደሳለኝ፣ ዶክተር ያዕቆብ ኃይለ ማርያም፣ ፕሮፌሰር በአሩ ዘውዴ፣ ሜጀር ጄኔራል ተስፋ ወልደ ማርያም እስከ 1996 ድረስ የኢትዮጵያ አየር ኃይል ኮማንዶ አዛዥ ሜጀር ጄኔራል ይልማ ሽበሺ፣ ራስ ደስታ ዳምጠው፣ ቀኛዝማች ገብረ ማርያም ጌር፣ ዮሴፍ ገብረ ሄር፣ ባልቻ ሳፎ ወይንም አባ ነፍሶ ወይንም አባ መላ፣ ፊታውራሪ ዳምጠው ቀጠና የአጼ ምኒልክ ዲፕሎማሲ ቀኝ እጅ በአድዋ የተሰዉ ከብዙ በጥቂቶቹ ይጠቀሱበታል። አንዱም የጉራጌ የባህላዊ ምግቦች የሚያሏቸው ሲሆን በባህላዊ ምግባቸውና በክትፋቸው ደግሞ ዓለም አቀፍ ስታንዳርድና ደረጃቸውን የጠበቁ ምግቦችን ማዘጋጀትም የታወቁ ናቸው። የተፈጨ ስጋ በቅቤ በሚጥሚጣና በኮረሪማ የሚዘጋጅ ጥሬውን በፍጹም በፎም በግማሽ ተበስሎ በቆጮና በአይብ የሚቀርብ የጉራጌ የክብር ምግብ ክትፎ ነው። ከአነስት ተክል የሚገኝ ዋና የጉራጌ ምግብ አይነት በሁሉም ዘንድ ታዋቂና ተወዳጅ የሚሆነው ደግሞ ቆጮ ሌላኛው ምግባቸው ነው። ነጭ ቆጮ በደንብ ታሽቶና ቦክቶ በምጣድ የሚጋገር አሻሽት የሚባል ምግብም አለ። አባቦጫት በጣም ስስ የሆነና በእንስት ቅጠል የሚሰራ ሌላው ተወዳጅ ተጠቅልሎ በምጣድ የሚበስል ቆጮ አይነት ነው። ጂቢ በእንፋሎት የሚበስል ለስላሳ የቆጮ ምግብ አይነት ነው። ብራፓርስ ወይንም ደግሞ እርግፎን በቅቤና በሚጥሚጣ ታሽቶ የሚበላ በጣም ጣፋጭና እጅ የሚያስቆረጥም ባህላዊ ምግብም አላቸው። ቡላ ወይንም ከእንሰት የሚገኝ ምርጥ ጥሬ ዕቃቸው ደግሞ ቡላ መባል ይታወቃል። የቡላ ገንፎ፣ የቡላ ፍርፍርና እንዲሁም ደግሞ ጎመን አይብ በጣም ተወዳጅ የጉራጌ ምግቦች
ከነዚህ በጥቂቶቹ ናት። እንዲሁም ደግሞ ጉራጌዎች አንገትንና ወገብን በማገናኘት በተለይ ደግሞ ከእግር ጋር በጣም በመዝለልና የተለያዩ የካራቴ እንቅስቃሴዎችን በማሳየት ስፖርታዊ ዳንስ በሚመስል መልኩ ወገባቸው እስኪሰበር የሚደንሱድናሲያቸው በተለይ የሁሉንም አንደበትና ኃይል መሳብ ይችላል። ውድ ወዳጆቻችን አብራችሁን ስለቆያችሁ እናመሰግናለን።